ሰላም ሰላም የቻይናሌ ቤተሰቦች ሁሉ ሰላም ሁሉ መልካም፣ ተኔ ጋር ሁሉ ሰላም ሁሉ መልካም ነው። ሁሉም እንግዲህ መሮጥ ነው ወደ አፕሊኬሽን። እስቲ ዛሬ ደግሞ ለአዲስ የመጣ አፕሊኬሽን አለ። አከፋፈቱን እንዴት እንደሆነ አብረን እንየው፣ አብረን እንትን እንበለው። እስቲ እንየው፣ እናዳምጠው። እናም ስለዚህ የአፕ አጠቃቀም እኔ መጀመሪያ አፑን ልክ ከኮመንት ሴክሽን ስራ አስቀምጠዋለሁ። ሊንኩን እንደተጭናችሁ ወደዚህ ያመጣችኋል። ካወረዳችሁ በኋላ ሊንኩ አልሰራ ካላችሁ ደግሞ ቴሌግራም ላይ ባለው ዩዘር ኔም ከኮመንት ሴክሽን ስራ አስቀምጫለሁ። በሱም ሀይ ካላችሁን ሊንኩ ነው የምልክላችሁ ይሆናል ማለት ነው። እናም እኔ ጋር ለሚገቡ ለሁላችሁም ቻሌንጅ እየሰጠው 200,000 ኮይን ለሁሉም እየሰጠው ነው መሆን። እናም እሱንም ቻሌንጅ መቀላቀል ትችላላችሁ ማለት ነው እኔ ጋር የምትገቡ ልጆች። እና መጀመሪያ አፑ ልክ እንደገባችሁ እንደዚህ አይነት ፔጅ አለው። ይሄ ሆም የሚል ነው። ሆም የሚለው ጋር አሁንም ማሳያችሁን ያው እዚች ጋር እቺ ያከበብኩባት ነገር አለች፣ 3 ማዕዘን ፕላስ ምልክት ያለባት ማለት ነው። አሁን ልክ እሷን ትነኩና ምን ታደርጋላችሁ? መጀመሪያ የፊት አሻራችሁን ትሰጣላችሁ። የፊት አሻራ መስጠት ግዴታ ነው፣ ያለበለዚያ ስለማይቆጥር ማለት ነው። የፊት አሻራችሁን ትሰጣላችሁ። እዚች ጋር የፊት አሻራ ትሰጣላችሁ። ከዛ በኋላ ደግሞ ፓስወርድ ይጠይቃችኋል። ፓስወርድ ታስገባላችሁ ማለት ነው። እና መጀመሪያ ስራችሁ የሚሆነው ይሄ ነው። ይሄን ከጨረሳችሁ በኋላ ደግሞ እዚሁ መታችሁ ይህን ልክ ስትነኩት የራሳችሁ ሩም ይከፍትላችኋል ማለት ነው። በራሳችሁ ሩም ውስጥም በሌላ ሰው ሩም ውስጥም ብትሆኑ ይቆጥራል እሱ። እሺ ከዚህ በኋላ ደግሞ ቀጣዩን ስቴፕ አላሳያችሁ። ከስር እንደምታዩት ሆም፣ ዲስከቨር፣ ሜሴጅ እና ፕሮፋይል ብለዋሉ። ከነዚህ ውስጥ ፕሮፋይል የሚለውን ትነካላችሁ። ይኸው ፕሮፋይል የሚለውን ስትነኩ እንደዚህ ብለዋል። ከዛ እዚህ ጋር ከመጣችሁ በኋላ አሁን ደግሞ ምንድነው ማሳያችሁ እንዴት ነው ሪዋርዳችንን የምንቀበለው፣ እንዴት ነው የምንወስደው የሚለውን ላሳያችሁ። ከላይ እንደምታዩት ሪዋርድስ የሚል አለ። ይሄው እዚህ ጋር ሪዋርድስ የሚል አለ እና ሪዋርድስ የሚለውን ትነኩታላችሁ። ይሄ ሪዋርድስ የሚለው ቦታ ምንድነው የሚያሳያችሁ? አንድ ይኸው እንደምታዩት እዚህ ጋር ቤዚክ ሳላሪ ብሎ 23 ከ60 ይላል። ይሄ ማለት እኔ ልክ 60 ከ60 ሲሆን ከ7 ቀን በኋላ 7 ቀን ይሄኔ ስላለፈኝ 5,000 ነው የሚሰጠው። ከ7 ቀን በኋላ እንደምታዩት ግን 5,000 13,000 20,000 30,000 50,000 90,000 እያለ ይኸው መጨረሻው 1 ሚሊዮን የሚሰጥበት ቦታ አለ። 1 ሚሊዮን ፐር 4 አወር ማለት ኦልሬዲ 4 ሰዓት ትቀመጣላችሁ። ለአራቱም ሰዓት 1 ሚሊዮን፣ ይሄ ማለት ወደ 5 ሚሊዮን ይሰጣችሁ፣ 4 ሚሊዮን የሚሰጣችሁ ማለት ነው። በአጠቃላይ መጨረሻው ስቴጅ ላይ ይሄ በስቲል ኒድ ማሳደግ ትችላላችሁ ማለት ነው። እና እነዚህ ስቲል ኒዶች ናቸው ታውቃላችሁ ማለት ነው። እናም ደግሞ ለአዲስ ገቢዎች ለተከታታይ 7 ቀናት 700,000 ነው የሚሰጣችሁ። በየቀኑ 100,000 ይሰጣችኋል። እና እናንተም እዚህ የቱ ጋር መጣችሁ የምትወስዱት ይኸው እዚች ጋር ጎ የሚለው ቦታ ላይ እዚህ ጋር ማለት ነው ክሌም የሚል ያመጣላችኋል። ክሌም የሚለውን ትነካላችሁ። ሰዓታችሁ ሲሞላ 50,000 1 ሰዓት ስትቀምጡ 50,000፣ 1 ሰዓት ስትቀምጡ 50,000፣ 2 ሰዓት ስትቀመጡ 100,000 ፖይንት ይሰጣችኋል ማለት ነው። 100,000 ፖይንት። እና ከሱ ውጭም ደግሞ ይሄ በምን ይከፍላል? በፎሎወርም ይከፍላል። ይሁት እዚህ ጋር 10 ፎሎወር ካላችሁ 2,000 ኮይን፣ 50 ፎሎወር ካላችሁ አሁንም 2,000 ኮይን፣ 100 ፎሎወር ካላችሁ 2,000 ኮይን። እኔ ሁሉንም አሁን እየወሰድኩ ነው። ለምን 100 ፎሎወር አልፌ ያለው። ስለዚህ በየቀኑ 6,000 ኮይን ይሰጣችኋል ማለት ነው። እዚህ ጋር 2,000 ማለት አንድ ላይ 6,000 ነው። 6,000 ኮይን እያገኘ ነው ማለት ነው። እሱ ውጭም ደግሞ እዚህ ጋር ነው የምትቀበሉት ማለት ነው። አሁን ደግሞ ምንድነው ማሳያችሁ እንዴት ነው ብራችንን ዊዝድሮ የምናደርገው የሚለውን ላሳያችሁ። ከላይ እንደምታዩት ዋሌት የሚል አለ። ይኸው ዋሌት የሚለውን ትነኩታላችሁ። እንደዚህ ስትነኩት እንደዚህ ያመጣችኋል። ይሄ ኮይን ያለበት ቦታ ነው። እንደምታዩት ከላይ እዚህ ጋር ኮይን ብሏል፣ እዚህ ጋር ደግሞ ፖይንት ብሎ ነው ያለው። እና እዚህ ውስጥ እናንተ ፖይንት የሚለውን ትነኩታላችሁ። ይኸው እንደዚህ ስትነኩት ይኸው እዚህ ጋር አለ።
ከዛ እዚህ ጋር ዊዝድሮ የሚል አለ። ዊዝድሮ የሚል አለ። ዊዝድሮ ይኸው ዊዝድሮ የሚለውን ትነኩታላችሁ። ይኸው ስትነኩት እንደዚህ ያመጣላችኋል። ከዛ ከስር እዚህ ጋር ምን ይላል? እዚህ ጋር ዊዝድሮዋል ሜተድስ ይላል። ከዛ እናንተ የቱን ነው የምትነኩት? ፕሊዝ ሰሌክት የሚለውን አለ። ፕሊዝ ሰሌክት የሚለውን ይህን ትነኩታላችሁ ማለት ነው። ይኸው እና ልክ ስትነኩት እንደዚህ ሀገሮች አሉ እንደዚህ ያስመርጣችኋል ማለት ነው። ያው ከነ ስንት እንደሆኑ ሁላ ያስመርጣችኋል። ከዛ እናንተ ኢትዮጵያ ስለሆናችሁ ኢትዮጵያ የሚለውን እንደዚህ ትነካላችሁ። ከዛ ያው እዚህ ጋር ኤምፔሳ ቦአ ማለት ባንክ ኦፍ አቢሲኒያ ማለት ነው። አዋሽ ባንክ፣ ሲቢኢ ወይንም ንግድ ባንክ እንዲሁም ቴሌብር ብሎ እዚህ ጋር አለ። ከዛ ለምሳሌ እናንተ ቴሌብር ነው ማውጣት የሚፈልጋችሁ ስንል ቴሌብር የሚለውን ትነኩታላችሁ። እዚህ ጋር ኮንፊርም የሚለውን ትነኩታላችሁ። አካውንት ቁጥራችሁን እና ስማችሁን ማስገባት ነው። ከዚህ ጋር ምን መርጣችሁ ከላይ ምን ያህል ማውጣት እንደምትፈልጉ መርጣችሁ ማለት ነው። እናም ሌላው ደግሞ ይሄ በኮሚሽን በጣም ነው የሚከፍለው። ለምሳሌ ማይ ኤጀንሲ የሚለው ጋር ማይ ኤጀንሲ ውስጥ ስገቡ እንደዚህ ያስቀምጥላችኋል። ማይ ኤጀንሲ ውስጥ ስገቡ ማለት ነው። አሁን ይሄ በአጠቃላይ ኮሚሽን ይባላል። ያው እዚህ ጋር አሁን ኮሚሽን የሰሩት ናቸው። ኮሚሽን በጣም ይሰጣል። ያው ቶታል ፐርፎርማንሳቸው ይሄ ነው። ይሄ ደግሞ ኮሚሽን ነው። እዚህ ጋርም አለ እና ይሄ ስራ በጣም አሪፍ ስራ ነው። ኮሚሽንም በጣም ይሰጣል እና መስራት የምትፈልጉ አሁኑኑ ብትጀምሩ በጣም አሪፍ ስራ ነው። በጣም ታተርፉበታላችሁ። የአፑን ሊንክ ከኮመንት ሴክሽን ስር አስቀምጣለሁ። እሱ ደግሞ አልሰራ ካላችሁ የቴሌግራም አካውንቴን ዩዘር ኔም ኮመንት ሴክሽን ስር እሱን አስቀምጣለሁ። በዛ ከመጣችሁ ሊንኩን የምልክላችሁ ይሆናል ማለት ነው። እና ያለው ነገር ይሄን ይመስላል። ጥያቄ ሀሳብ ካላችሁ ማንሳት ትችላላችሁ። ደግሞ አንድ ነገር ሳልነግራችሁ ማላልፉ ነገር እዚህ ላይ ስፒንም አለ። ያው እዚህ ጋር ኢንቫይት እንደ ዊን አፕቱ $200 የሚለውን እንደዚህ ትነካላችሁ። ከዛ ልክ ሰው ስትነኩት ይኸው እንደዚህ ያመጣላችሁ። አሁን እኔ እዚህ ጋር ስንት ነው ያለኝ? $8 ነው ያለኝ። ይሄንን $2 ሞልቼበት ወይንም $10 ሲሞላልኝ ዊዝድሮ ማድረግ የምችለው ነው ማለት ነው። እዚህ ጋር ይህም በቃ እዚህ ጋር ከላይ እንደምታዩት ስንት ቦላ አለ? ይኸው $10፣ $20፣ $50፣ $100፣ $200 እያለ ይቀጥላል። እናንተ ሰዎችን ኢንቫይት ስታደርጉ እሱ ደግሞ እዚህ ላይ ስፒን መስከርከሪያ ይሰጣችኋል። ስፒን እያደረጋችሁ እየወሰዳችሁ ኦልሬዲ በዚህ በኩል ማግኘት ትችላላችሁ ማለት ነው። ጥያቄ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ስር ክፍት ነው እና ይህን ስራ ቶሎ ጀምሩ። ስላዳመጣችሁኝ አመሰግናለሁ።